ቤትም ቤት ነች፣ ልጆች አሉ። ቤቱ በጣም ትልቅ ነው። ባሏ ስራ ውሎ ለምሳ ይመጣል። ለምሳ ራሱ ቤቱ እንዲመጣ የሚያደርግ ነገር ነው። ቤቱ ራሱ በቃ አሁን ሶፋ አትቀይርም፣ የሶፋውን አቀማመጡን ግን ትቀይረዋለች። ሲመጣውን ለአዲስ ነው የሚሆንበት። ይህን ሶፋ ወደዚህ አረግሽው ይላል፣ ደስ ይለዋል። አበቦች አሉ፣ ቤቱ በጣም ደስ ይላል። በቃ ልክ ባሏ በሚመጣበት ሰዓት ልክ ሰዓቷ ስትደርስ 1 2 3 ጊዜ ነው ያየኋት። አሁን አባቢ ሊመጣ ነው መጣሁ ትላለች። ትገባና የዋለችበት የሥራ ልብስ አለ አይደል ቀይራ፣ እንግዲህ የ25 ዓመት የጋብቻ ባህላቸውን ያከበሩ ሰዎች ነው ማወራለች። ልብሷን ትቀይራለች፣ ትመጣለች። በጣም ይገርመኛል። አብሮ ምሳ ይበላሉ። ምሳ በሚበሉበት ጊዜ ያስለመዳታል፣ እሱ ነው የሚያጎርሳት። ሲገባ ከንፈሯን ስሞ ነው የሚገባው። እናንተ እያየን ምንም የተለመደ ነው። የለመደው ስለሆነ እኮ ነው እኛን ማያፍረን። በቃ ላይፉ ነው ግጥም አድርጎ ይስማታል፣ እኛም ለምደናል። ከዛ ይገባል፣ አብረን ምሳ እንበላለን፣ ያጎርሳል። ከዛ የትኩስ ነገር ይጠጣል። የራሱን ስራ ስለሚሰራ መጣን ይላሉ። እኔ መጣን ሲሉ በፊት አይገባኝም ነበር ታውቂያለሽ። እና ወደ ክፍላቸው ይገባሉ፣ ወደ መኝታ ቤት ማለት ነው። እናንተ እያላችሁ እኛ እያለን እኮ ነው። እኔ እኮ መጣን ሲሉ ምንድን ነው አይገባኝም ነበር። እና በኋላ ነው የገባኝ። አይገርምሽም? በ25 ዓመት ሰው ቶሎ ወደ መኝታ ቤት ይገባል። 25 ዓመት ቆይቶ አንቺ ነሽ ምትሰሪው፣ እኔ ነኝ የምሰራው ቤቴን። በቃ ሮማንቲክ ማድረገው እኔ ነኝ።